አካውንታችን ሊዘጋብን ወይም ባል ሊደረግብን የሚችልበት የመጀመሪያው ምክንያት ብዙ አካውንቶችን ክሬት አድርገን የምንጠቀም ከሆነ በዚህ ምክንያት አካውንታችን ይዘጋብናል ማለት ነው። ገንዘብ ለማስመለስ የምትጠይቁ ከሆነ አሊኤክስፕረስን ለማታለል ነው ብሎ ስለሚታሰብ በቀላሉ አካውንታችን ሊታገድባችሁ ይችላል ማለት ነው። ምርቶችን ለማሻሻት ሲባል የውሸት አስተያየቶችን እየጻፋችሁ ከሆነ የአሊኤክስፕረስ ሰፖርተሮች አካውንታችሁ ወዲያውኑ ይዘጋባችኋል። የማያገለግል የክፍያ ካርድ የምትጠቀሙ ከሆነ አካውንታችሁ ይዘጋባችኋል ማለት ነው። የአሊኤክስፕረስ አካውንታችን ሊታገድበት ወይም ባል ሊደረግበት የሚችሉበት መንገዶች የምነግራችሁ ይሆናል። ሰላም ውድ ቻናል ቤተሰቦቼ፣ ለዚህ ቻናል አዲስ ስለሆናችሁ አቡበከር እባላለሁ። በዚህ ቻናል አዝናኝ አስተማሪ የምላቸውን ሀሳቦች እያነሳን የምንወያይ ይሆናል። እንደዚህ አይነት አዝናኝ አስተማሪ ሀሳብ የምትፈልጉ ከሆነ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። በዛሬው ቪዲዮ የምናየው የአሊኤክስፕረስ አካውንት መዘጋት በዩቲዩብ ኮመንት እንዲሁም በቴሌግራም ግሩፕ ላይ ስጠይቁኝ የነበረው ቤተሰቦቼ ለሱ ጥያቄዎች መልስ የምሰጣችሁ ይሆናል። ሙሉ ቪዲዮ ለሁላችሁም ስለሚጠቅማችሁ እስከ መጨረሻው ተከታተሉ። የቴሌግራም ግሩፓችንን ጆይን ለማድረግ ከታች ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። እንዲሁም ከላይ ባለው ዩዘርኔም እየገባችሁ ጆይን ማድረግ ትችላላችሁ። እንደተለመደው ቱቶሪያሉን ከመጀመራችን በፊት ቪዲዮውን ላይክ ማድረጋችሁን እንዳትረሱ። አካውንታችን ሊዘጋብን ወይም ባል ሊደረግብን የሚችልበት የመጀመሪያው ምክንያት ደንቦችን መጣስ። አሊኤክስፕረስ ደህንነቱን የጠበቀ የገበያ ቦታን ለማረጋገጥ ሲባል ጥብቅ የሆኑ ፖሊሲዎች አሉት። ከእነሱም ውስጥ ለምሳሌ የተከለከሉ እቃዎችን የምንገዛ ከሆነ፣ የውሸት ስም ያላቸውን እቃዎች የምንገዛ ከሆነ እነዚህም የአሊኤክስፕረስ ህጎችን እየጣስን ስለሆነ በዚህ ምክንያት አካውንታችን ይዘጋብናል ማለት ነው። ስለዚህ እቃ ኦርደር በምናደርግበት ሰዓት ላይ ምን አይነት እቃ ኦርደር እያደረግን ከሆነ መጠንቀቅ ይኖርብናል ማለት ነው። ሁለተኛ የሚያጠራጥር እንቅስቃሴ። ይህም አካውንታችንን ከተለያዩ ቦታዎች አክሰስ የምናደርግ ከሆነ ወይም ብዙ አካውንቶችን ክሬት አድርገን የምንጠቀም ከሆነ በዚህ ምክንያት አካውንታችን ይዘጋብናል ማለት ነው። ለምሳሌ ዲስካውንቶችን ለመጠቀም ብለን የተለያዩ አካውንቶችን ከፍተን የምንጠቀም ከሆነ በቀላሉ አሊኤክስፕረስ ትራክ ማድረግ ስለሚችሉ አካውንታችን ሊዘጋብን ይችላል ማለት ነው። እንደዚህ አይነት ድርጊቶችን መቆጠብ ይኖርብናል ማለት ነው። ሶስተኛ ብዙ ጊዜ ገንዘብ መመለስ ወይንም መጠየቅ። ካለምንም ትክክለኛ ምክንያት ገንዘብ ለማስመለስ የምትጠይቁ ከሆነ እንዲሁም እቃችሁን ከተቀበላችሁ በኋላ ገንዘብ ለማስመለስ የምትሞክሩ ከሆነ አሊኤክስፕረስን ለማታለል ነው ብሎ ስለሚታሰብ በቀላሉ አካውንታችን ሊታገድባችሁ ይችላል ማለት ነው። አራተኛ የውሸት አስተያየቶች። ምርቶችን ለማሻሻት ሲባል የውሸት አስተያየቶችን እየጻፋችሁ የምትተባበሩ ከሆነ የአሊኤክስፕረስ ሰፖርተሮች በሚያዩበት ሰዓት ላይ ውሸት ሆኖ ከተገኘ አካውንታችሁ ወዲያውኑ ይዘጋባችኋል ማለት ነው። አምስተኛ በክፍያ ችግሮች። የማያገለግል የክፍያ ካርድ የምትጠቀሙ ከሆነ፣ አድሬሳችሁ የተሳሳተ ከሆነ እንዲሁም ካርድ ውስጥ ብር ከሌለውና ደጋግማችሁ የምትሞክሩት ከሆነ አካውንታችሁ ይዘጋባችኋል ማለት ነው። ስድስተኛ አካውንትን ማጋራት። አካውንታችንን ከኛ ውጭ ሌላ ሰው አክሰስ የሚያደርገው ከሆነ አካውንታችን የሰጠነው ሰው ደግሞ በአሊኤክስፕረስ የማይፈቀደው እንቅስቃሴዎችን የሚያደርግ ከሆነ አካውንታችን በቀላሉ ይታገድብን ይችላል ማለት ነው። ሰባተኛ በተደጋጋሚ ትዕዛዞችን መሰረዝ። ብዙ ጊዜ ኦርደሮችን ካዘዝን በኋላ በተደጋጋሚ የምንሰርዝ ከሆነ ለምሳሌ ከአሊኤክስፕረስ ላይ በሳምንት ውስጥ 10 ጊዜ የምንሰርዝ ከሆነ አካውንታችን ሊታገድብን ይችላል ማለት ነው። ስምንተኛ የውሸት መረጃዎችን መጠቀም። የውሸት ስም፣ አድራሻ እንዲሁም የካርድ መረጃዎችን የምንጠቀም ከሆነ አካውንታችን በቀላሉ ይታገዳል ማለት ነው። ስለዚህ ትክክለኛና እውነተኛ መረጃ በማቅረብ አካውንታችን ከመዘጋት ወይም ባን ከማድረግ መጠበቅ እንችላለን ማለት ነው። ዘጠነኛ በችግር አፈታት ላይ አለመተባበር። በችግር አፈታት ሂደት ላይ ለአሊኤክስፕረስ ሰፖርተሮች የጠየቅናቸውን መረጃዎች በትክክል የማናገር ከሆነ የማናቀርብ ከሆነ አካውንታችን በቀላሉ ይታገድብን ይችላል ማለት ነው። ለምሳሌ ሪፈንድ ጠይቀን ብራችን በምናስመልስበት ሰዓት ላይ የጠየቅናቸውን ትክክለኛ መረጃዎች የማንልክ ከሆነ አሊኤክስፕረስን ለማታለል እየሞከሩ ነው ተብሎ ስለሚታሰብ አካውንታችን በቀላሉ ሊታገድብን ይችላል ማለት ነው። አስረኛ ዲስካውንቶችን ወይም ቅናሾችን መጠቀም። ቅናሾችን ለመጠቀም ሲባል ብዙ አካውንቶችን የምንከፍት ከሆነ ለምሳሌ ዌልካም ዲል ለመጠቀም ሲባል ብዙ አካውንቶችን ከፍተን የምንጠቀም ከሆነ የአሊኤክስፕረስ ሕግን መጣስ ስለሆነ በዚህ ምክንያት አካውንታችን ይዘጋብናል ወይም ባን ሊደረግብን ይችላል ማለት ነው። እነዚህን እስካሁን ስነግራችሁ የነበሩ ስህተቶችን በማስወገድ አካውንታችሁን ደህንነቱ የጠበቀ ማድረግ ትችላላችሁ። ስለዚህ ለዛሬ ያዘጋጀሁላችሁ የአሊኤክስፕረስ አካውንታችሁ በምክንያት እንደሚዘጋ እነዚህን የነገርኳችሁ ምክንያቶች ይመስሉ ነበር። ከዛሬው ቪዲዮ ብዙ እንደተማራችሁበት ተስፋ አደርጋለሁኝ። ያልገባችሁ ወይም እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ያሳውቁኝ። በቀጣይ ሳምንት በአዲስ ቪዲዮ እስከምንገናኝ ድረስ ይመቻችሁ።